ሰላም እንዴት ናችሁ? አስኔ ጎትንገስ ነኝ። ጎትንገስ ብያለሁ። አሞራው ካሞራ የተባለለት ራስ አሞራው ውብነህ 1933 ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከእንግሊዝ ጦር ጋር ባደረጉት ስምምነት መሰረት እንግዲህ እዚህ ቦታ ላይ ቪዲዮ ላይ እንደምታዩት መስቀል አደባባይ እያልን አሁን በምንጠራው ቦታ ላይ ጦሩን አስፍሮ እንደነበር ቪዲዮ ላይ እያያችሁ ነው። ራስ አሞራው ውብነህ ጦራቸውን ይዘው መጣው ጣሊያንን ከጎንደር ካባረሩ በኋላ እንግሊዝ ፋሲል ቤተመንግስት ላይ እንደዚህ ባንዲራውን አውለብልቦ ነበር። አገሬን ከቀኝ ግዛት ነፃ ላወጣ እንጂ ሌላ ሀገር መጥቶ ባንዲራዋን ሲተክለው ላይ አይደለም እኔ ለሀገሬ የተዋደኩ በማለት ጀግናው ራስ አሞራው ውብነህ ይህንን ተቃውሞ ይህንን ባንዲራ አስነስተውት ነበረ። አሁን ደግሞ የጦር ካምፕ የነበረው ቦታ የጎንደር ልጆች እንደዚህ ደምቀውና አምረው እየተዳሩበት ፏፈሽ እያሉበት ይገኛሉ። ይህን ሁሉ እንዲሆን ላደረጋችሁልን አባቶቻችን በሙሉ ክብር ይገባችኋል። አስኔ ጎትንገስ ነኝ። ጎትንገስ ብያለሁ።